ብራዘር እኔ እንደዚህ ስትሆን ማየት አልፈልግም። በእግዚአብሔር ተረጋግቶ ዛሬም ቀን የለን ለኔ ያለው በቪዲዮ ባንመጣም በጣም ብዙ ነገሮችን አድርገን አልፈናልና ጎበዝ ልጅ ነው። በዚሁም እንድታበረታቱት ከጎኑ እንድትሆኑለት ነው የምፈልገው። ሰላም 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 ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ያለውኝ እግዚአብሔር ይመስገን። ያው እዚህ ቤት የመጀመሪያ ነኝ። እኔና ማርክ አብረን ስንመጣ ራሱ ለመጀመሪያ ጊዜ። አንተም የመጀመሪያ ነው አይደለም? እኔ እናንተ አብረን ስንመጣ እዚህ ቤት ኦኬ። አንድ ሰው ቤት ስንመጣ እኔና ማርክ ማንንም ጋር መጥተናል። ሰው ጥያቄ ስለሆነ በዚህ በቤተሰብ በትግል ነው ያገኘሁት። ምክንያቱም በሱ በኩል ማግኘት ያለብኝ ሰው ስለነበረ ፈልጌ ባለፈው እንደዛ ፕራንክ አረገኘ በኋላ ካንተ ጋር ስላየሁት በቃ እሱ አገኘዋለሁ ብዬ ስላሰብኩኝ አንተ ጋር ቀጥታ የደወልኩትና በዚሁ አጋጣሚ በጣም ወደው ምርጥ ጓደኛዬ ነላ ይባላል። ታውቁታላችሁ የኔ ቤተሰቦች። በጣም ምርጥ ልጅና ጎበዝ ልጅ ታታሪ ልጅ ነውና እሱ ቤት ለመምጣት ብዙ ጊዜ ፈልጌ ነበር ቡታጀራና አላገኘሁትም። እዚህ ደግሞ ትንሽ ታሞ ወደዚህ መጥቷል። በዚህ በመጣበት አጋጣሚ ለምን አልጠየቀውም ብዬ ፓፒ ጋር ደውዬ አገኘሁት። ያው ፓፒ እንደምታውቁት ቁም ነገረኛ ልጅ ላይ መስላችሁ ይችላል፣ ግን አንዳንድ ቦታ ላይ ግን ጎበዝ ልጅ ነው። ቁም ነገርን ያደርጋል እና ሲያነሳልኝ በቃ ቀጥታ እንዲያገናኘኝ ነው። አሁን ኦሬዲ እየመሸ ነው፣ ነገር ግን ያው ማግኘት ስላለብኝ ግዴታ ማግኘት አለብኝ። እዚህም ገብቷል የሚባል ነገር እየሰማሁኝ ነው። ያው አንዳንድ ነገሮች በቴክስት ስላወራኝ ለሱ ሰርፕራይዝ ነው ማደርገው። ማለት ሄጄ ላገኘው እንጂ አሁን የሚያስፈልጋቸውን ነገሮች ምናምን ይዤ አይደለም የሚሄደው፣ ግን የሚያስፈልገውን ነገር ጠይቄው አንዳንድ ነገሮች አዲስ አበባ ስትገቡ ከቡታጀራ ስትመጡ በጣም ብዙ ነገሮች አሉና ቻሌንጅ ናቸውና ያንን ነገር ላሳየው ፈልጋለሁና ባንገናኝም እንኳን ቀጣዩ ጎበዝ ልጅ ታታሪ ጠንክሮ እንዲሰራ አሁን ካለበትም ነገር ደግሞ በርትቶ የተሻለ ነገር እንዲያደርግ ስለምፈልግ ፓፒ በጣም አመሰግናለሁ። በዚህ አጋጣሚ ጓደኛዬ ተቀበለ እንደዛ በማድረግ እና ቤተሰቦች በጣም ከምወደው ጓደኞቼ መካከል አንዱ ነው። የሰፈሬ ልጅ ነው እና ለኔ ያለው በቪዲዮ ባንመጣም በጣም ብዙ ነገሮችን አድርገን አልፈናልና ጎበዝ ልጅ ነው። በዚሁም እንድታበረታቱት ከጎኑ እንድትሆኑለት ነው የምፈልገው እና ቤተሰቦች ፓፒም ለዚህ ቤት አዲስ ስለሆነ እኔ ብቻ አወራውባችኋ። እስቲ የሆነ ነገር ዝም አልኳ። አይ ሰላም ቤተሰቦች ጫጫ ይመስላል ዝም ሲል ቤት ያጣጣምኑት። ሰላም ቤተሰቦች ብዙ ነገር ጉድ ስላረከኝ ለሱ ደግሞ እንመጣበታለን። በቀል እንኳን የእግዚአብሔር እኔ ያለበት እሱ ይበቀልልኝ። ከሱ ጋር ተገናኘኝ ነው እኔ ለሱ ሰጥቻለሁ። ወደ ላይ ጻፍኩ። በነገራችን ላይ ለሱ ሰጥቻለሁ። የዛሬ እንዲህ ያለብኝም በሆነ 4 ወር ነው 5 ወር አካባቢ እንትን ብር ተበድሬ ምናምን በቁማር ተበላው ብሎኝ ነርቨስ አድርጎኝ ነበርና ያንን ከዛ ደግሞ እኮ ካስኩት እኮ ፋሚሊ ካስኩት የሚገርም ጊፍት ይዤ መጥቼ ካሱ ነው ከጂም ሲወጣ ጠብቄ ሰንቺፕስ ያበላው ልጅ ነኝ። ይመቸኝም ማለት ሁለት ቺፕስ ይዞ መጣ። አንዱ ለራሱ አንዱ ለኔ ሰጠኛው። ያው ፋሚሊ ያለም ማካፈል ባህላችን ኢትዮጵያ ለማንኛውም ሰው ይሰጣል። እኔ በዛ ለፋታ በጣም ብዙ ነገር ምሳ ጋብዛለሁ። ለነገሩ ራት ሰዓት ደርሷል። ራት ጋብዛለሁ ወስጄ እስማማለሁ። ለማንኛውም ፋሚሊ እንግዲህ ያው ከማርክ ጋር በሰው ቤት መተናናቅም ዛሬ እንግዲህ በመልካም ነገር ስለሆነ ነው እንጂ አላገኘንም። ወይኔ ስደውል እኔ ራሴ ግራ ገብቶኛል እኮ አንተ ራስህ አየሁት ብለህ ስደውል እኮ እኔ ራሴ ግራ ገብቶኛል። ለማንኛውም ፋሚሊ እንግዲህ ያው አማን ያለበት ሁኔታ አይታችሁታል ምናምን ነገር ያው ድንገት እኔ ጋር ነበረና ድንገት ሳናስበው ቪዲዮ ከፍቼ ምናምን ነገር ቪዲዮ ስራ እያልኩት ነው ራሱ ስቶ ምናምን ነገር ሆስፒታል የገባው። ያው ዛሬ እንግዲህ እግዚአብሔር የተመሰገነ ይሁን ይዘነው ወተን ቤት አስገብተነዋል። ቤት እንደገባ ደግሞ ማርክ ደውሎ ካላገናኘኝ አለ። እንግዲህ ያው መጥቻለሁ ከማርክ ጋር እንግዲህ አሁን ቶሎ ማግኘት ነው የምፈልገው። ማውራትም ያለብኝ ነገር ስላለ ከሱ ጋር ሳይመሽብን እንሂድና እናገኘው። ከዛ ያለውን ነገር እሱም ግልጹ ነው ያወራኛል ብዬ ተስፋ አደርጋለሁ። አንተንም ያወራል። እንግዲህ ፋሚሊ መተናል። እንግዲህ ይኸውልህ ማርክ ትንሽ ሊፈራህም ሊያከብርህም የሚችል አንተ ነው። እኔ እንደ ህፃን ልጅ ነው ሁሉም ሰው የሚያየኝና
ጀስት ያው እንደ ታናሹ እያየኝ ነውና ምንም የሚሰማ አልሆንም። ከባቢም ጋር ሁሌ ጸባቸው ምናምን ነገር ምግብ ብላ ነው በጣም ይጨናነቃል። ከምታስበው በላይ ነው የሚጨናነቀው። ሲቀጥል ደግሞ ምግብ ምናምን ነገር አይበላም። በጣም በቃ ጭቅጭቅ ነው በእኛ ቤት ብታይ መጣናለ ማርክ እና እሱን ነገር እስኪ በቻልከው አቅም እግዚአብሔር በቻልከው አቅም አንተ ትንሽ ተቆጣው። ምንም ሊሰማን አልቻለም ምናምን ነገር ሁሌ ብስጭት ነው። አይ ያስተካክላል፣ ከዚህ በኋላ ያስተካክላል። ምክንያቱም ማድረግ ያለበት እንደዚህ ሆኖ ምንም የሚቀይረው ነገር ምንም የሚለውጠው ነገር ስለሌለ ከዚህ በኋላ ያለውን ነገር እንዲያስተካክልም ነው እኔ የመጣሁት እንጂ ሌላ ነገር አይደለም። ወንድ ልጅ ደግሞ ያው እናቱ ሲያስብ ነው የሚበረታውና በእናቱንም እንዳለች ንገረው በደንብ አበርታለሁ። ኧረ ችግር የለውም። አሁን እንሂድና ማለት ነው እናገኘው። ግን ምን መያዝ አለብኝ? ባዶ እጄን የመጣሁት በቃ ቀጥታ ላገኘው ስላልኩኝ ደወልኩለት። እሱን አማክረው የሚፈልገውን ነገር ይዘለት ትመጣለህ። አንተ ይሄ ሲታመም ያምርበታል አይደል? ሳተነው እኔማ ጉድህን አይችልም የመጣሁት። እኔ ባክን ስጠይቀው የማርኩ እኔ ጭራሽ ቀልድ መስሎኝ ነበረ። እንደዛ እያደረገኝ ነበረ፣ ቀልድ መስሎኝ ነበር። የእውነት ግን ሲነግረኝ በጣም ደባሪ። ምክንያቱም እንደዛ አልጠበቀህም በምንም አይነት ሁኔታ። በጣም ብዙ ነገሮችን አይተሃል። ምክንያቱም ራሱ ምን እንደሆነ አይገባኝም። ምንድነው ደህና ነኝ እኔ ሳቅ እንደዚህ ነው እሱማ በህይወታችን እኮ እያንዳንዱ ነገር አጋጣሚ ነው። ነገር ግን የዚህን ያህል መተከዝ፣ የዚህን ያህል ራስን መጣል ምን የሚባል እኔ አሁን እንደ ድሮ እንደ ጓደኝነታችን ምናምን እየተሰዳደብን የሆነ ነገር አንተ እንደዚህ ምናምን እያልኩኝ እንትን ልልህ እችላለሁ። ነገር ግን አሁን ሁላችንም አድገናል፣ ሁላችንም ትልልቅ ሰዎች ሆነናል፣ ኃላፊነት የሚሰማን ሰው ሆነናል። ከኛ የሚጠብቁ ቤተሰቦች አሉ፣ ብቻችንን የሚጠብቁ ቤተሰቦች አሉ። እና ለምን ታደርጋለህ እንደዚህ ነው ነገር? እኔ ያልገባኝ ነገር መቼም ትሆናለህ ብዬ ማልጠብቀውም ሰው አስቡት ቤተሰብ የሚዘንጥ የሚለብስ የሚጫወት የሚስቅ ሰው በአንዴ እንደዚህ ይሆናል ብዬ እንዴት ለምን እኔ አሁን በምንም ልምጣ በዛም በኩል ልምጣ ብቻ ስላናደድከኝ በቃ ማለት ካንተ የምጠብቀው ብዙ ነገር ነበረ። ነገር ግን ሰው እየፈረድኩ አይደለም፣ ሰው ሆነ ብዙ ነገር ሊያጋጥም ይችላል። ግን መጀመሪያ ካጋጠመህ ነገር አንፃር ይሄኛው እንዴት ከበደ? ፊት ለፊት ነው የምጠይቀው። በሰው ፊት መጠየቅ ስለምፈልግ፣ ምክንያቱም ጓደኛዬ ስለሆንክ አሁን እኔ ካሜራ ባሊዝ እውነትን የምነግርህ ከዚህ ተሸክሜ አስወጣለሁ። እንደዚህ ተኝተህ ላይክ አልፈልግም። ምክንያቱም በቃ ራስህን መቆጣጠር መቻል አለብህ፣ ራስህን መጠበቅ አለብህ። ማቅህም በዛ ነው። በጣም ከብዶኛል። ምኑ ነው የሚከብደህ? ካሜራ ላይ ነው ከጎን አለን አይደል? እንደዚህ አይነት ጭንቀት ውስጥ ምንድን ነው የከበደኝ እያልክ የምትገቡናል? አንተ ከሌላው ሰው የተለየ እኮ እንትን እኮ አይደለም። በቃ በእያንዳንዱ ሰው የራሱ የሆነ ቻሌንጅ አለበት አይደል? ለአንተ ብቻ እኮ እቺ ምድር ለአንተ ብቻ ፈተና ያዘጋጀች አይደለችም። ለእያንዳንዱ ሰው በራሱ ልክ ፈተና አለው። ነገር ግን ይህንን ነገር ደግሞ አሁን ልታዝን ትችላለህ። ነገር ግን በዚህ ናህል ለምን በዚህ ናህል ጓደኞችህን አታስብም እንዴ? እናትህን አታስብም? እናትህ እኮ ከአንተ ብዙ ነገር ትጠብቃለች አይደል? ከቡታጀራ አዲስ አበባ ብለህ ስትገባ ልጄ በቃ ሊለወጥልኝ ነው ብለህ ነው አይደል የምታስበው? ለእናትህ ስትል ለምንድን ነው እንደዚህ የምትሆነው? ለእናትህ ስትል ለመቀየር ነው እንደውም አታስበው? እኔ አሁን ደጋሚ እንደዚህ ላይክ አልፈልግም። እውነቱን ልንገርህ የሆነ ነገርም ቢፈጠር እኔ ከጎን እንዳለው እንድታስብ ፈልጋለሁ። የሚያስፈልግህንም እያንዳንዱ ነገር አሁን ካሜራ የሚኖር አይኖርም የፈለግከውን ነገር እኔ መጠየቅ ትችላለህ። ነገር ግን እንደዚህ ስትሆን ደግሞ ማየት
ለኔ በጣም ይደብረኝ። አንድ ጓደኛዬ ምን ሆነ ነው ይልበልሽ ከኛ በላይ የምትወልይ እኔ አሁን ያኔ ሳስብ ከኛ በላይ ምክንያቱም ትለብሳለህ የደሃ ልጅ ሆነ እንዳታም ልጅ ነበር ምናየው ገብቷል። በቃ ካንተ ምንም ይጎላል ብዬ ማላስብ ልጅ አሁን እንደዚህ ስትሆን ሳይ ትንሽ ደፈረኝ እና ምንድነው እንደዚህ ሊያደርግ የሚችለው? ምንድነው እንደዚህ የሚያደርገው ነገር? ያው እንደምታውቀው ብዙ ጊዜ መስራት እንዳለ ታውቃለህ፣ ግን ነገራቶች በጣም ተደራረቡ። ወንድ ልጅ አንዳንዴ መናገር አይፈልግም፣ ግን ይሆናል እኮ ይኸውልህ መናገር እኔ አሁን ከራስ ጋር እንድትጋፈጥ ነው የምፈልገው። ዛሬን አልፈው ዛሬን በቃ እንደ ታሪክ እንድታወራው ፈልጋለሁ። ቢያንስ እናትህን ማሰብ አትችልም። በቃ ለመለወጥ በቃ ዛሬ ሆነብኝ ትላንት ከሆነብኝ አይበልጥም። በቃ ከዛሬ ነገ ይሻለኛል። ዛሬ እኮ እንደዚህ እንደሆንኩ እኮ አትቀጥልም አይደል? ነገ የተሻለ ቀን ይገጥማል። እናንተ እንደዚህ የምትሆንበት ምክንያት ምንድነው? አርክኔ ብዙ ታውቃለህ፣ ብዙ ነገራቶችን ጊዜው አልሄደም መቻለ ፋፍታ ዛሬም ከሌለን እሺ በቃ ይሁን እንዴ ሁሉም ነገር ይሁን እንዴ ላንተ ካለ በቃ ይሆናል። ላንተ ካለ ደግሞ ምንም በቃ ስንዘር ልጨምር አይችልም። ፈጣሪ ያለውን ነው የምትኖረው። በቃ አንተ ደስተኛ ለመሆን የግዴታ በቃ የሆነ ሁሉም ነገር መሳካት የለበትም ማለት በቃ በሆነው ነገር ይሁን ብለህ መሆን አለበት። ዳማታ ሳነሳ ስጥለው ያን በጎ ትዝታ ፍቅርሽ አሻግሮኛል ስንቱን ብር ዳማታ እኔ እንደዚህ ስትሆን ማየት አልፈልግም። በእግዚአብሔር እሺ ተረጋጋ። ጊዜው አልሄደም መቻለ ፋፍታ ዛሬ ነላ አረፍ እንጂ ምን ሆናል? እኔ እኮ እንድታለቅስ አይደለም ይሄን ነገር እኔ እንድትበረታ ጎብዘን እንታይ ስለምፈልግ ነው። በቃ ወንድ ልጅና በቃ ቁርጥ አድርገህ እንድትሰራ ፈልጋለሁ። ለማን ብለህ ነው? ቢያንስ ለእናትህ እንኳን አታለው። በቃ ለማንም አይደለም፣ ግን እናትህ ካንተ የምትጠብቀው ነገር አለ። ልጅ ያድጎልኛል የሆነ ነገር ያደርግልኛል ብላ ስትጠብቅ ምንም ሳታደርግላት የሆነ ነገር ስትሆን ሰበብ እና ለሷ ብለህ የሚያስፈልገን ነገሮች አሁንም ጠይቀኝ፣ ችግር የለም ከጎን ነኝ የሚያስፈልግ ነገር። እኔ በጣም ተናድጄ ነበር የመጣሁት ስመጣ እና ራስህን ተቆጣጠር። በቃ ነገ ይሻላል፣ ከዛሬ ነገ ይሻላል፣ ከነገ ደግሞ ከነገ ወዲያ ይሻላል አይደል? ተስፋ መቁረጥ የለብህም። ጎና ያለን ምንም የሚያስጨንቅ ነገር የለም። ጎና ያለን ምንም የሚያስጨንቅ ነገር የለም። እና ደግሞ ማርክ እንዳልኩ ምንም አይነት ምግብ የሚባል ነገር ልጁ ዝም ብሎ መጨናነቅ ምግብ አይበላ ምናምን ነገር በቃ እዛ ራሱ ሐኪሙ ራሱ ያለ ምግብ በደንብ ይብላ ጭንቀት ይቀንስናል። ምን እኮ በቃ ምን ግራ የሚገባ አይነት ልጅ ነው የሆነብኝ። እግዚአብሔር ተቸገረ ነው ማርክ በጣም አንተ እስኪ ተናገር። ምንም እንዲሰማን አልቻለም። እኛ ብለነው የደከመን ነገር ነው ታውቃለህ። ሰው ምግብ ሳይኖር ይኖራል አይኖርም እኮ ምን እንዲሆነ ምን እንዲፈጠር ከዛ ራስህን አጥተህ ራስህን የሆነ ነገር ሆነ ከዛስ ወንድ ልጅ ነው ምንድነው እሱ እንደዚህ የሚያደርገው? አንተ እናትህን አስበህ መበርታት የምትችል ሰው ነው። እግዚአብሔር ነው ማርክ ሰላም ቤት እንሂድና ሁሉንም ነገር እነግርሃለሁ። ካሜራ እኮ እሺ ሁሉም ነገር ይቆረጣል እኮ ግን አንተ ሰላምና ጤነኛ ስትሆን ነው ሁሉም ነገር መስተካከል የሚችለው። አንተ ጤነኛ ካልሆንክ ምንም ነገር መስተካከል ነገር የለም። በቃ ማውራት የምትፈልገው ነገር ካለ በግልጽ አውራ። ካሜራ ይቆምና ሰላም ቤት ሄደው እሺ ችግር የለም። ሰላም እንጠብቃለን። ለብሰና ስሟን በገፉ እንደምለማው ሳነሳ ስጥለው ያን በጎ ትዝታ ፍቅርሽ አሻግሮኛል ስንቱን ብር ዳማታ ሳነሳ ስጥለው ያን በጎ ትዝታ ፍቅርሽ አሻግሮኛል ስንቱን ብር ዳማታ